ስለ ቪክተር ኦሲሜን ብቃት ማንም ሰው ይጠራጠራል ተብሎ አይታሰብም። በጣም የሚገርም አጥቂ ነው። ጎል ያስቆጥራል። በዛ ላይ ደግሞ ፕሬሲንጉ በጣም አስገራሚ ነው። የእሱ ፕሬሲንግ የተለመደ ነገር ነው። በጣም ኃይለኛ የሆነ የፕሬሲንግ አቅም ነው ያለው። የባለፈው የቻምፒየንስ ሊግ ጨዋታ ማክሰኞ የቪኒሲየስ እና ይሄ የዘረኝነቱ ጉዳይ በደንብ ሄድላይን ሆነ እንጂ የልጁ ብቃት በጣም ሊወራ የሚገባው ነበረ። በፕሬሲንጉ ጋላታሳራይን እንዴት እንደጠቀማቸው ከገቡት 5 ጎሎች ውስጥ 3ቱ በሱ ጥረት የተገኙ ናቸው። በፕሬሲንጉ አማካኝነት ጎሎቹን እዚህ ላይ አስገባላችኋለሁ። እንደምትመለከቱት በጣም አይደክሜ ነው። አንቲሲፔሽኑ በጣም አስገራሚ ነው። እያንዳንዱን ነገር በቃ ለመከተል ያለውን ነገር ለመስጠት ወደኋላ ማይል ምርጥ አጥቂ ነው ኦሲሜን እና ይህ ነገር ግን አሁን ላይ የመጣ ነገር አይደለም። በቅርብ ጊዜ ለፕሌየርስ ትሪቡን የተናገረው ነገር አለ። ምንድን ያለው አንደር 17 በሚሞክርበት ጊዜ የነበረኝ ደቂቃ የተሰጠኝ ፕሩቭ ለማድረግ መልማዮቹን ነው 15 ደቂቃ ነበርና እነሱን ኢምፕረስ ለማድረግ የነበረብኝ ነገር በጣም መሮጥ ነበር አለ። በጣም ሮጥኩኝ ደም እስኪያለበኝ ድረስ ሁሉ እያለ ነው እሱ ነገሩን የሚገልጸው። 2 ጎል እንዳስቆጠረ ምናን ይናገራልና ፕሬሲንጉ በጣም አደገኛ ነው። ዩቬንቱስን እንዲሸነፉ ካደረጋቸው ምክንያቶች መካከል በዋነኝነት ቢጠቀስም የሚገርም አይደለም እና እንዴት እያንዳንዱ ነገር ላይ ለመታገል ያለውን ለመስጠት ወደኋላ እማይል በዛ ላይ ደግሞ ጥሩ ጎል አስቆጣሪ እንደሆነ ያስመለከተበት ጨዋታ ነበረ። ይህ ልጅ ጋላታሳራይ መጮቱ ሁላችንንም የሚያስገርመን ነገር ነው። ልጁ እዛ መጮት ይፈልጋል በእርግጥ ነገር ግን ወደ ተሻሉ የአውሮፓ ክለቦች ሄዱ ደግሞ ያለውን ነገር ብናይ በጣም ደስ ከሚለን ሰዎች ውስጥ በብዛት እንኖራለን እና አሁን ላይ ይሄ ልጅ የት ቲም ውስጥ ፊት ያደርጋል የሚለውን ለመወሰን ትንሽ የሚያስቸግር ይመስለኛል። ነገር ግን ባርሴሎና ቢመጣ ይሄ ተጫዋች የተሻለ ነገር ሊያደርግ ይችላል ሌሎቹም ቡድኖች ላይ ቢሄድ። ነገር ግን ባርሴሎና አሁን እንደዚህ አይነት ስትራይከር የለውም። የሚሰጧቸውን ኳሶች በመሳት ነው አሁን ላይ የሚታወቁትና ፌራን ቶሬስ ብዙ ኳስ ይስታሉ የሚያገቡት እንዳለ ሆኑ ሌዋንዶስኪም አሁን እድሜያቸው እየገፋ ስለሆነ ማለት ነውና ሃንስ ፍሊክ ደግሞ ጎል አስቆጣሪነትን ከእንደዚህ አይደክሜ ፕሬሲንግ ጋር ነው የሚጠብቁት። ስለዚህ ልጁ ቤስት ፊት ሊሆን ይችላል ለባርሴሎና። ያለው ፕሬሲንግ አስገራሚ ነው። ከሌሎቹ ጋርም ከነራፊና ጋር በተመሳሳይ አይነት ሁኔታ ከሚጫወቱ ተጫዋቾች ጋር የመግባባት እድል እንዲኖረው የሚያደርግ ነውና የነበረው ፐርፎርማንስ በጣም አስገራሚ ነው። ኦሲሜን ትልቅ ቡድን ጋላታሳራይ በእርግጥ ጥሩ ቡድን ነው። ነገር ግን ከዚህ የተሻለ ቡድን ሄዶ ልንመለከተው ይገባል ብዬ የማስበው ተጫዋች ነው። ስለ ቪክተር ኦሲሜን የምታስቡትን ኮመንት ላይ አስቀምጡልኝ። ላይክ ሼር ማድረጋችሁን ፕሊስ ደግሞ አትርሱ። ይመቻችሁ።